እጅግ ሳቂታ የምታወራበት መንገድ የተወደደ በሳል ሐሳብን የያዙ ዝማሬዎችን የምትዘምር የተመረጡ ቃላትን የምትጠቀም ድምጿ ከእግዚአብሔር ጋር ካላት ህብረት ጋር ተዋህዶ ሳቢ የሆነች ጠይም ቀለሟ ከደም ግባቷ ጋርና ከሞገሷ ጋር ተዳምሮ ወንጌላውያን አማኞች ልብ ውስጥ እንድትገባ ያደረጋት በየወቅቱ ብዙ ሐሳቦች የሚነግዱላት ተወዳጇ ዘማሪት ሰላም ደስታ ከሰሞኑ መነጋገሪያ ሆና ሰነባብታ በተለያዩ ማህበራዊ ድረገጽ ላይ ደረቷን እየደቃችና እያለቀሰች ስትጸልይ የሚያሳይ ቪዲዮ መለቀቁን ተከትሎ ብዙዎች ቪዲዮውን ሲመለከቱት ተገርመዋል፣ በእንባም ተሞልተዋል። ለመሆኑ ዘማሪዋን ያስለቀሳት ነገር ምንድነው? በጸሎቷስ ያስተላለፈችው ነገር ምን ይሆን? የምንመለከት ይሆናል። እንዲሁም ስለ ዘማሪ ሰላም ደስታ ያልተሰሙ ታሪኮችን ወደ እናንተ ይዘን መጥተናል። ሰላም እንደምን አላችሁ? የተወደዳችሁ የክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን፣ ክርስቲያን አዲስ ወቅታዊ፣ መንፈሳዊና አስተማሪ የሆኑ ልዩ ታሪኮችን ወደ እናንተ በማቅረብ የሚታወቅ ሚዲያችን ነው። ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ዛሬም ዘማሪት ሰላም ደስታን በአንደበቷ ከተነገረቻቸው ነጥቦች ተነስተን ከልጅነቷ እስከዚህ ስኬቷ የደረሰችባቸውን ውጣ ወረዶች አንስተን ይህንን መሰናዶ አዘጋጀን። አብራችሁን ትቆዩ ዘንድ ጋበዝን። ወደ መሰናዶ እንሻገር። ዘማሪት ሰላም ደስታ በልጅነቷ እጅግ ተወዳጅ ሳቂታና ተጫዋች እንደሆነች ትናገራለች። ሰላም ለቤተሰቧ የበኩር ልጅ ናት። ከዚህም የተነሳ ጠበቅ ተደርጋና እንደፈለገች ሳትሆን በቤተሰቦቿ በስነ ስርዓት ለማደግ ችላለች። በዚህ በልጅነት ዘመኔ ብዙ ጥፋቶችን አጠፋ ነበር ትላለች ሰላም። እነዚህ ጥፋቶቼ ግን ቆሽሾ መጽዳትን፣ ወድቆ መነሳትን፣ ከስተት ተምሮ ወደ ተሻለ ነገር መመለስን ያስተማሩኝም ነበር ስትል ታክላለች። በጸሎትና በእግዚአብሔር ቃል ከተጋ ቤተሰብ ውስጥ እንደተገኘች የምትናገረው ዘማሪቷ በብላቴ ከተማ ተወልዳ በእናቷ የሥራ ዝውውርና በአባቷ የአገልግሎት ስፍራ መቀየር ምክንያት በበዴሳ ከተማ ጥቂት ዓመታትን በማሳለፍ ረጅሙን የልጅነትና የወጣትነት ጊዜ ደግሞ በወላይታ ሶዶ ከተማ አሳልፋለች። እድሜዋ ከፍ እያለ የአንደኛ ትምህርት ክፍሎቿ እየጨመሩ ሲመጡ ከልጅነቷ አብሯት ያደገው ስነ ስርዓቷ ከሰዎችም ጋር ተግባቢ እንድትሆን በሰዎች ፊት ጌታን እንድታገለግል አደረጋት። በቤተ ክርስቲያን ውስጥ በልጆች ድራማ፣ ኬሮግራፊ፣ ሽብሸባና ኳየር ውስጥ በመግባት ትሳተፍ ነበረ። ይህም መሰረታዊ ክርስትና ትምህርት ተምራ የውሃ ጥምቀት እስክትወስድ ድረስ አብሯት ተጓዘ። እነዛም የልጆች ፕሮግራም ተሳትፎቿ በግጥም በዜማና በዝማሬ ጸጋውን እንድታወጣ በሩን ከፈተላት። በተለይ ዘማሪ የሆነችው እናቴና አባቴ አቶ ደስታ የእግዚአብሔርን ቃል በአግባቡ እንዳጠናና በእግዚአብሔር ፊት ጸሎት እንድማር እንዲሁም ስለ አገልግሎት በጥልቀት እንዳውቅ የሚያበረታቱኝ አሁን ላለሁበት ደረጃ አሻራቸውን በሕይወቴ ላይ በማሳረፍ መሰረት ሆነውኛል በማለት ትናገራለች። የውሃ ጥምቀት ከወሰደች በኋላ የኳየርና የተለያዩ የጸሎት ፕሮግራሞች የአገልግሎት ምንነትን እንድመለከት ታላላቆችን እያየው እግዚአብሔርን ማገልገል እንድለማመድ እንደነሱ ማጎበዝን እንዳውቅ አግዘውኛል የምትለው ሰላም ፍላጎቷና ጸጋዋ እግዚአብሔርን የሚያሳይ ቢሆንም የአንደኛ የሁለተኛና የመሰናዶ ትምህርቷን በወላይታ ሶዶ አብዮት ጮራ ትምህርት ቤት ካጠናቀቀች በኋላ ከ2007 ዓመተ ምህረት ጀምሮ የተለያዩ ሀገሮች ላይ በመንቀሳቀስ ትላልቅ ኮንፈረንሶችን ማገልገል ጀመረች።
በእነዚህም ጊዜያት ብዙ ማስተዋል፣ መረጋጋትና ብስለትን አክላ ሰነባበተች። በውስጡ ያለውንም ጸጋ በማሳደግ ብዙ ነገር ለማትረፍ ችላለች። ከ2007 ዓመተ ምህረት በኋላም በልጅነቷ የነበራት የዝማሬ ጸጋ በእግዚአብሔር ቃል ዕውቀትና በጸሎት በይበልጥ እያደገ በዝማሬው አገልግሎት ላይ አብልጬ ባገለግል የሚለው ሐሳቧም እየተመነደገ እንዲሁም እየጎለበተ መጣ። ሐሳቧም ከዚህ አገልግሎት መራቅ አልቻለም። ከዚያ ግን ይህንን ፍላጎቷን እውን ማድረግ የምትችልባቸው የአገልግሎት በሮች መከፈት ጀመሩ። የተለያዩ ዝማሬዎች ከውስጧ ይፈልቁ ጀመረ። ከእግዚአብሔርም ጋር ረጅም ጊዜ በማሳለፍ ግጥምና ዜማ መቀበል ጀመረች። ከዚያም ባለፈ ግን የቤተሰቦቿ እርዳታና የእግዚአብሔር ጸጋ ተጨምሮ ዝማሬዎቿ ላይ በሚገባ በመስራት ብዙ ፍሬ ያፈራችም እንደሆነ ትናገራለች። ዕውቅናን ወደ አገኘችበት ስራ እንዴት መጣች የሚለው ግን የብዙዎች ጥያቄ ነው። ከጊዜ ወደ ጊዜ ነው እንግዲህ አንዳንድ እየተባለ የተጀመረው ግጥም የመጻፍና ጊታር በመጠቀም ዜማ የመስራት ጸጋ በማደግ ወደ ዝማሬነት መለወጥ ጀመረ። በኋላም እግዚአብሔር በውስጧ ያስቀመጠው ጸጋ በሙሉ ተገልጦ አልደራደርም የሚል አንድ የመዝሙር አልበምን ይዛ ለሕዝቡ በረከት ሆነች። ይህም የመዝሙር አልበም በሕዝቡ ልብ ውስጥ ተተክሎ በመቅረት ከቅዱሳን ጋር አስተዋወቃት። እጅግ ከምታከብራቸውን ከነ መስከረም ጌቱ፣ ሐና ተክሌ፣ ቃል ኪዳን ጥላውን፣ አዜብ ጋር እንዲሁም ሌሎች በሚሰለፉበት ተርታ ላይ ተሰልፋ መሰማቷ ለእርሷ ትልቅ ቦታ ነበረው። ከዚያም የመጀመሪያ አልበሟ በወጣ ማግስት ልዩ ልዩ አስተያየት ተሰጧት። የተሰጧት አስተያየቶች ራሷን የሚገነቡ ለተሻለ ነገር ራሷን እንድታዘጋጅና የብዙ ቅዱሳን በረከት እንደሆነች ተነገራት። ከነበራት ጸጋና እግዚአብሔር መፍራት ጋርም ተዳምሮ በአጭር ጊዜ ውስጥ ተቀባይነትን አገኘች። ሁሉን ነገሬን ሰጥቼዋለሁ በምትለው አገልግሎቷ ውስጥም ጠንከር ያሉና ክርስቶስ ላይ ያተኮሩ ሐሳቦችን በማንሳት የምትዘምርበት የእርሷ መለያ ዝማሬዎች ሆኑ። በጥቅሉ በወንጌላውያን አማኞች ልብ ውስጥ ትልቅ ስፍራ ከሚሰጣቸው ዘማሪዎች መካከልም ለመሆን በቃች። በ2013 ዓ.ም ጋብቻ የመሰረተችው ዘማሪቷ ሩሃማ የተባለች ሴት ልጅን በመውለድና በእንዲህ ያለ መንገድ ለዓመታት ማገልገል ችላለች። ሰላም ደስታ ከሰሞኑ ደግሞ ደረቷን በመድቃትና በእንባ ተሞልታ ለአምላኳ ያላትን ቅንነት ማሳየቷን ተከትሎ ልዩ ልዩ የሰዎች አስተያየት ሲሽጎደጎዱ ሰነባብቷል። ለእግዚአብሔር ያላትን ቅንነትና ለጸሎት ያላትን ትጋት የተመለከቱ ብዙዎች እያለቀሱ አብሯት ሲጸልዩም ተመለከትን። በጸሎቷም እግዚአብሔርን መፍራት ምን ማለት እንደሆነ በተደጋጋሚ ስትናገር ተስተዋለች። በርካቶችም ለዘማሪቷ ያላቸውን አድናቆት እየገለጹ ይገኛሉ። ለተወዳጇ ዘማሪ ሰላም ደስታ እግዚአብሔር ከዚህ በላይ ጸጋውን ያብዛልሽ ብለን በመመኘት የዛሬ ፕሮግራማችንን በእንዲህ ያለ መንገድ ወደ እናንተ አቀረብን። ዛሬ ከዘማሪ ሰላም ደስታ እንዲሁም ያለፈችባቸው ሕይወት መስመር በማቅረብ ልዩ ልዩ ትምህርቶችን እንድትጨብጡ በማሰብ ይህንን አዘጋጀን። የተወደዳችሁ የክርስቲያን አዲስ ሚዲያ ተከታታዮቻችን ወቅታዊ፣ መንፈሳዊ፣ አስተማሪ ልዩ ታሪኮችን ወደ እናንተ በማቅረብ የሚታወቀው ሚዲያችን ነውና ሁሌም ሰብስክራይብ እንድታደርጉ እንጠይቃለን። በሌሎች መሰናዶች ወደ እናንተ እስክንመለስ ድረስ ቸር ሰንብቱ።